ከፍታው ጨምሯል ተራራውን ለኩት ግርማው ካራማራ በሰው ልጆች አጥንት አለ ድምፃዊው። ታሪክ የሚጻፍ ደምና ባጥንት ነው። በ1970 ዓመተ ምህረት ካራማራ ተራሮች በጭስና በባሩድ ሲታጠኑ የኢትዮጵያ ሰማይ የጀግኖቹ መፈተኛ ሆኖ ነበር። ዛሬ የምናወራው ስለ አንድ ድንቅ የጥበብ ሰው፣ ስለ ሰማይ ላይ ነበር፣ ስለ ኮሎኔል ታደሰ ሙሉነህና በካራማራ ጦርነት ደማቸውን ስላፈሰሱ ጀግኖች ነው። ይህ ታሪክ ተራ ጦርነት ሳይሆን አንዲት ሀገር በቁስል ውስጥ ሆና ክብሯን ያስመለሰችበት ታላቅ ታሪክ ነው። ስለ ካራማራ ድል ሲነሳ የኮሎኔል ታደሰ ሙሉነህ ስም እንደ ወርቅ ያበራል። ታደሰ በወቅቱ F5 የተዋጊ ጄት ፓይለት ነበር። የሱ ጀግንነት የሚጀምረው ካለው የመብረር ጥበብና ከማይበገር ወኔው ጭምር ነበር። በጦርነቱ ማለዳ የሶማሊያ አየር ኃይል በቁጥር በልጦ የኢትዮጵያን አየር ክልል ለመቆጣጠር ሲሞክር ታደሰ ሙሉነህ በሰማይ ላይ ያሳየው ብቃት እጅግ አስገራሚ ነበር። በአንድ የአየር ላይ ፍልሚያ ዶግ ፋይት ወቅት ታደሰ እጅግ ዘመናዊ የሆኑትን ሶማሊያ የጦር ጀቶች በማሳደድና በመምታት ይታወቃል። የሱ ልዩ ችሎታ አውሮፕላኑን ወደ መሬት ዝቅ አድርጎ በማብረር ላው ሌቭል ፍላይት የጠላትን ራዳር በማታለል ድንገተኛ ጥቃት መሰንዘር ነበር። በአንድ ወሳኝ ውጊያ ላይ የታደሰ አውሮፕላን በጠላት ጸረ አውሮፕላን መሳሪያ ክፉኛ ተመታ። አውሮፕላኑ እየነደደ ነበር። ማንኛውም ፓይለት በዚህ ሰዓት ኢጀክት አድርጎ በፓራሹት ዘሎ ነፍሱን ለማዳን ይሞክራል። ታደሰ ግን አውሮፕላኑ የኢትዮጵያ ሀብት መሆኑንና ጠላት እጅ መውደቅ እንደሌለበት ወሰነ። እየነደደች ያለችውን ጀት በከፍተኛ ጥበብ እየመራ ከጠላት ክልል ወጥቶ በኢትዮጵያ ቁጥጥር ስር ባለ ቦታ ላይ በሰላም ለማረፍ ችሏል። ይህ ድርጊቱ ለሰራዊቱ ትልቅ መነቃቃት ፈጥሯል። የሶማሊያ ፓይለቶች የታደሰን አውሮፕላን ቁጥርና የአበራር ስልት ለይተው ያውቁ ነበር። እሱ ሰማይ ላይ መኖሩን ሲያውቁ የጠላት ወገን መረበሽ ይጀምራል። ታደሰ ሙሉነህ ጦርነቱ ካበቃ በኋላ ለአየር ኃይሉ እድገትና ለሀገር መከላከያ ያበረከተው አስተዋጽኦ እስከ ሕይወቱ ፍጻሜ ድረስ የጸና ነበር። ታደሰ ሙሉነህ ብቻ አልነበረም። ሰማዩ በጀግኖች የተሞላ ነበር። ብርጋዴር ጀነራል ለገሰ ተፈራ 6 የጠላት ጀቶችን ጥሎ አይዝ ተባለ። ሌተናል ኮሎኔል በዛብህ ጴጥሮስ የድሬዳዋንና የሐረርን ሰማይ ነፃ አወጣ። ሌተናል ኮሎኔል አፈወርቅ ኪዳኔ በጽናትና በቆራጥነት ጠላትን ያርበደበደ ነበር። እነዚህ ፓይለቶች F5 በተባለች አነስተኛ አውሮፕላን የሶቪየትን ሚግ 21 እና ሚግ 17 መሬት ያስነኩ የጦር ሰዎች ነበሩ። በምድር ላይ ደግሞ ሌላ ታሪክ ይጻፍ ነበር። የኩባው መሪ ፊደል ካስትሮ ለኢትዮጵያ ሉዓላዊነት በሚል መሪ ቃል 17000 ሰራዊት ላከ። የኩባ ወታደሮች የመጡት ለጥቅም ሳይሆን ለፍትህ ነበር። የኩባው ጀነራል አርናልዶ ኦቾዋ ከኢትዮጵያ ጀነራሎች ጋር በመሆን ካራማራን ተራራ ለመያዝ ታላቅ ስትራቴጂ ነደፈ። የኩባ ታንኮች በጅጅጋ በረሃ ላይ የሰሩት ጀብዱ የሚገርም ነበር። የሶማሊያ ግዙፍ የታንክ ኃይል አይቀጡ ቅጣት ቀጥተው አባረሩት። ዛሬም ድረስ በጅጅጋ በረሃዎች ላይ የሚታዩ የጋዩ ታንኮች የዚህ ታሪክ ምስክሮች ናቸው። መጋቢት 1970 ዓመተ ምህረት የኢትዮጵያ ጦርና የኩባ ወታደሮች በጋራ በመሆን የካራማራን ተራራ ሰበሩት። ሶማሊያ ጦር አይበገሬ ብሎ የገነባው ምሽግ በኢትዮጵያ ጀግኖችና በአየር ኃይሉ የቦምብ ናዳ ፈራረሰ። የካራማራ ድል የኢትዮጵያ ትንሣኤ ሆነ። ዚያድ ባሬ በከፍተኛ ድንጋጤ ጦሩን ይዞ ወደ ሞቃዲሾ ፈረጠጠ። በጦርነቱ ውስጥ ከተከሰቱ እጅግ አስገራሚ ነጥቦች አንዱን ልንገራችሁ። አንድ የኢትዮጵያ ፓይለት ጥይት ባለቀበት ጊዜ የጠላትን አውሮፕላን ለማውረድ የጀቱን ሞተር ንፋስ ጄት ፕለስ በመጠቀም የጠላትን አውሮፕላን ሚዛን አስቶ እንዲከሰከስ ያደረገበት ሁኔታ
እጅግ አስገራሚ ተብሏል። ይህ በዓለም የአየር ኃይል ውጊያ ታሪክ ተሰምቶ ታይቶ የማይታወቅ ድፍረት ነበር። በሌላ በኩል በሺዎች የሚቆጠሩ የኢትዮጵያ ሚሊሻዎች በባዶ እግራቸው ያለ በቂ ስንቅ፣ ነገር ግን ኢትዮጵያ ወይም ሞት የሚል ወኔ አንግበው ያደረጉት ተጋድሎ ለዛሬው ትውልድም ትልቅ ትምህርት ነው። ኮሎኔል ታደሰ ሙሉነህ፣ ለገሰ ተፈራ፣ በዛብህ ጴጥሮስና ሌሎችም በሺዎች የሚቆጠሩ የኢትዮጵያና ኩባውያን የካራ ማራ ድል በደማቸው ጽፈዋል። ዛሬ እኛ በነፃነት የምንተነፍሰው በእነሱ መስዋዕትነት ነው። የካራ ማራ ድል የጥቁር ሕዝቦች ኩራት፣ የኢትዮጵያዊነት ማተም ነው። ይህን ቪዲዮ ከወደዱት ሰብስክራይብ በማድረግ የታሪክ አጋር ይሁኑ። አስተያየቱን በኮሜንት ማስቀመጫ ያስቀምጡ። በቀጣዩ የትኛውን ጀግና ታሪክ እንድናደርሳችሁ ትፈልጋላችሁ? ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ፣ ሰላም ለምንጊዜም የኢትዮጵያ ጀግኖች፣ ክብር ለሰማዕታቱ። እናመሰግናለን። መልካም ጊዜ። ይህ ታሪካችን የሚዘግብ ቻናል ነው።